ሰላም ውድ የትኩስ ዴይሊ ኒውስ ተከታታዮች እንኳን ወደ ዕለታዊ ዜና ወጃችን በሰላም መጣችሁ። ዛሬ ይዘንላችሁ የቀረብነው በመካከለኛ ምስራቅ ውጥረትን በእጅጉ ሊያባብስ የሚችል አሳሳቢ ክስተት ነው። እስራኤል በኢራን ወሳኝ ኤነርጂ መሰረተ ልማቶች ላይ ጥቃት መሰንዘሯን የተለያዩ ዓለም አቀፍ መገናኛ ብዙኃን እየዘገቡ ሲሆን በተለይ አልጀዚራ በስፋት በዘሸፈነው ዘገባ መሰረት ጥቃቱ የኢራን ቁልፍ የነዳጅና የተፈጥሮ ጋዝ ተቋማት ላይ ኢላማ አድርጓል። እስራኤል የኢራንን ወሳኝ ኤነርጂ ተቋማት ማጥቃቷ ተዘገበም። ዜና ምንጫችን አልጀዚራ ዘገባ ይህ ጥቃት የተፈጸመው ጁን 14 ምሽት ላይ ነው። እስኪ ጥቃት ደርሶባቸዋል የተባሉትን ዋና ዋና ተቋማትና ጠቀሜታቸውን ባጭሩ እንመልከት። የሳውዝ ፓርስ የተፈጥሮ ጋዝ የተጠቃው ምንድን ነው? በዓለም ላይ ካሉ ግዙፍ የተፈጥሮ ጋዝ ክምችቶች አንዱ የሆነውና ኢራን ከኳታር ጋር የምትጋራው የሳውዝ ፓርስ ጋዝ አንዱ ኢላማ እንደነበር ተዘግቧል። በተለይ ማቀነባበሪያ ክፍሎችና የጋዝ ማውጫ መድረኮች ላይ ጉዳት መድረሱና ጥቃት መነሳቱ ተጠቅሷል። ይህም በምርት ላይ የተወሰነ መስተጓጎል ሊፈጥር እንደሚችል መረጃዎች ያመለክታሉ። ለምን ወሳኝ ሆነ? ይህ መስክ ለኢራን የሀገር ውስጥ የጋዝ አቅርቦት የጀርባ አጥንት ሲሆን ከፍተኛ የኢኮኖሚ አስተዋጽኦም አለው። የሻህራን የነዳጅ ማከማቻ ቴህራን የተጠቃው ምንድን ነው? በዋና ከተማ ቴህራን አቅራቢያ የሚገኘው የትልቅ ነዳጅና ጋዝ ማከማቻ ጥቃት ከደረሰባቸው ቦታዎች አንዱ መሆኑ ተነግሯል። የእሳት አደጋ መከሰቱም ተዘግቧል። ለምን ወሳኝ ሆነ? ይህ ማከማቻ ለቴህራን አካባቢያዊ ነዳጅ ስርጭት ቁልፍ ሚና ይጫወታል። የቴህራን ነዳጅ ማጣሪያ ሻህር ሬይ የተጠቃው ምንድን ነው? በቴህራን በደቡባዊ ክፍል የሚገኘው ይህ አንጋፋ ነዳጅ ማጣሪያም ጥቃቱ ስጋት አላመለጠም። ማጣሪያው አካባቢ በሚገኝ ነዳጅ ታንከር ላይ እሳት ቃጠሎ እንደደረሰ መረጃዎች ያሳያሉ። ይህ ለምን ወሳኝ ሆነ? ይህ ማጣሪያ ለኢራን የነዳጅ ምርቶች አቅርቦት ከፍተኛ ድርሻ ያለው ሲሆን በዋና ከተማው አቅራቢያ መሆኑ ደግሞ ስትራቴጂካዊ ያደርገዋል። የፋጅር ጃማዝ ማቀነባበሪያ የተጠቃው ምንድን ነው? በደቡባዊ የቡሄርሽ ግዛት የሚገኙና ከሳውዝ ፓርስ የሚወጣውን ጋር ከሚያቀነባበሩ ተቋማት አንዱ የሆነው ፋጅር ጃምም ጥቃት እንደደረሰበትና ጥቃት ሰዓት እንደተያዘ መረጃዎች ይጠቁማሉ። ለምን ወሳኝ ሆነ? ይህ ተቋም ለሀገሪቱ የኤሌክትሪክና ሌሎች የኢንዱስትሪ ግብዓቶች ወሳኝ ሲሆን ጉዳቱ በአቅርቦቱ ላይ ተጽዕኖ ሊያሳድር ይችላል። እነዚህ ጥቃቶች የተፈጸሙት በእስራኤልና በኢራን መካከል ከሰሞኑ ተባብሶ በቀጠለው የሻከረ ግንኙነትና ተደጋጋሚ ያህል እርምጃዎች ዳራ ውስጥ መሆኑን መረዳት ይቻላል። አልጀዚራ እንደዘገበው ከዚህ ቀደም በነበሩ ተመሳሳይ ያህል እርምጃዎች በሁለቱም ወገን በድምሩ በደርዘን የሚቆጠሩ ሰዎች ሕይወት ማለፉና ጉዳት መድረሱ ይታወሳል። በእስራኤል ጥቃት ቢያንስ 80 ኢራናውያን፣ በኢራን ጥቃት ደግሞ 10 እስራኤላውያን መሞታቸውን አልጀዚራ ጠቅሷል። የኤነርጂ ተቋማት ኢላማ ያደረገው ይህ ጥቃት ዓለም ነዳጅ ገበያ ላይ ተጨማሪ ጫና ሊፈጥርና የዋጋ መዋዠቅን ሊያስከትል የኤነርጂ ተቋማት ኢላማ ያደረገው ይህ ጥቃት በዓለም የነዳጅ ገበያ ላይ ተጨማሪ ጫና ሊፈጥርና የዋጋ መቃዠትን ሊያስከትል እንደሚችል የኢኮኖሚ ባለሙያዎች ስጋታቸውን እየገለጹ ነው። ቀደም ሲል በእስራኤል ጥቃት መጀመሪያ የነዳጅ ዋጋ ጭማሪ አሳይቶ ነበር። ባህር ወሽመጥን ወይም ስትሬት ሆርሙዝ ልትዘጋ እንደምትችል ፍንጭ መስጠቷ ደግሞ ስጋቱን አባብሶታል። ይህ ወሽመጥ ከፍተኛ መጠን ያለው የዓለም ነዳጅ ንግድ የሚያልፍበት መሆኑ ይታወቃል። ይህ በእስራኤልና በኢራን መካከል ያለው ውጥረት ወዴት እንደሚያመራና በዓለም ሰላምና ኢኮኖሚ ላይ ምን አይነት ተጽዕኖ እንደሚያሳድር በቅርበት የምንከታተለው ይሆናል። ይህ ዘገባ የተዘጋጀው በዋናነት አልጀዚራ ያወጣቸውን መረጃዎች መሰረት ማድረግና ሌሎች ዓለም አቀፍ የዜና ምንጮች ጋር ማገናዘብ ነው። ለተከታተላችሁን ከልብ እናመሰግናለን። ተጨማሪ መረጃዎችና ዕለታዊ ዜናዎች እንዲደርሱ ሰብስክራይብ ማድረግዎን የደወል ምልክቱን መጫን አይርሱ። መልካም ጊዜ